ሰላም ውድና የተከበራችሁ የኔ ውዶች የቲጂ ዩቲዩብ ተከታታዮች የኔ ምርጥ ያንሶች እንዴት ናችሁ? ሁሉ ተማም። ዛሬ ደግሞ በአዲስ ቪዲዮ ደርሽ መጥቻለሁ እና ዛሬ አሁን ጓደኛዬ ነው ሰውን ማማረር አይደለ እኔ በቃ ሞደው ያው ዛሬ ጓደኛዬን የሆነ ቦታ እንሄዳለን ተባብለናል ማለት ነው። የሆነ ቦታ እንሄዳለን ተባብለናል። አሁን እየመጣች ነው ማለት ነው። አሁን እንዳሰብኩ ታውቃላችሁ በቃ ልክ እሷ እዚህ ስትደርስ ወይ በቃ እኔማ አልሄድም እኮ የሆነ ቦታ እንደምንሄድ ነው የምታውቀው እሷ እዚህ ቪዲዮ እንደምንቀርጽ አታውቅምና ቪዲዮ እንደምንሰራ አታውቅምና ከዛ እኔ አሁን ምንድነው እንሄዳለን ብላኛለች። አሁን ትመጣለች እየመጣች ነው በቃ ኦሬዲ በቃ ግን የሆነ ቦታ ልንሄድ ነው የተቀጣጠርነው ሲጀመር እና ምንድነው ስሙ ስትመጣ እኔ ከዚህ በኋላ እኔ ከዚህ ሰዓቱ ሄዷል አልሄድም ምናምን እላታለሁና አስቡት ማደርጋትን ፕራንክ ነው ግን እኔ እንጂ እውነት አልሄድም ብዬ አይደለም ርር ካለች በኋላ ነው አብሬህ ሄደው እኔ ማለት ፕራንክ ሰው ለማሳረር የተፈጠርኩት ለዛ ነውና እንደዛ ነው ማደርጋት ርር የኔ ቆንጆ ዳን አምሮብሻል ሁሉ ሰላም እንዴት ነሽ? አለን ቤተሰቦችን ሰላም በይ። እንዴ ምንድነው? ዩቲዩብ ቤተሰቦችን ሰላም በይ እንሄዳለን። እሺ ሰላም የቲጂ ቤተሰቦች እንዴት ናችሁ? ይሁን አባሽና እንሂድ ምንድነው? አዋሪኝና እንሄዳለን ችግር የለም። እንደዛ አጣጥፈሽኝ ከቤት አስወጥተሽኝ አዋሪኝና እንሄዳለን። ያ ደግሞ አምሮብሽ ነው የሄድሽኝ ሌላ ጊዜ እንደዚህ እሺ ቆይ የምር እንሄዳለን። አይ አይደለም ትንሽ አውሪኝና እንሄዳለን። በቃ ኖርማል ስለምን ላውራሽ አላስቀይማቸውሽ ችግር የለም። አይ እንደዚህ ያምሩብሽ ምናምን ቀጠሮ ያልሽው ራስሽ አይደልሽ እንዴ ፏ ብለሽ ነው የምንሄድበት ቦታ ላይ እንዳታሳፍሪኝ ያልሽኝ እኔ ደግሞ አንቺን አላሳፍርሽም። እሺ እኔ ፍቅር ለዚህ እኮ የምወድሽ አትወዳጂኝ አሁን እሺ ግን ማለት ነው የሆነ እንዳትናደጂ ግን የሆነ ነገር ልነግርሽ ነው። ምንድነው? እንዳትናደጂ አልናደድም ብኛ መጀመሪያ የሚያናድድ ከሆነ እንደ ሁኔታው እናደዳለሁ የሚያናድድ ካልሆነ እናደዳለሁ። ክርስቶስን አልናደድም በይኝና ልንገርሽ እኔ እኮ ባንቺ በብዙ ነገር አልናደድብሽም እኮ እሺ አልናደድም በይኛ እሺ አልናደድም እኮ አሁን በቃ እንቅር አንሄድም እኔ ምን ማለት ነው? ጌታን አልሄድም እኔ ማርያምን አልሄድም። ለምን ሲባል ነው ማቴጅ ስለማልሄድ ነው። እዚህ እስከምደርስ ድረስ ደርሻለሁ እያልኩ እየደወልኩልሽ አልነበረም እንዴ? እየወጣው ነው እያልኩ እየደወልኩልሽ አልነበረም? ለምን አልነገርሽኝም አልሄድም ብለሽ? በቃ እዚህ መተን ዩቲዩብ እንድንሰራ ስለፈለኩ ነው። ቲጂ ስንት አይነት ነገር ሰርጂ አይደል እንዴ ላንቺ ብዬ እንዴ በስንት መከራ ታክሲውን ታውቂዋለሽ ያለውን ሁኔታ ታውቂያለሽ። በስንት መከራ ስንት ፕሮግራሚንግ ሰርጂ ላንቺ ብዬ እዚህ ጋር ከደረስኩ በኋላ ቀርቻለሁ ትያለሽ እንዴ? ምን ማለት ነው ይሄ? ምን አይነት ነገር ነው? እሺ ግን ማለት ጭራሽ ደግሞ አትናደጂ ትያለሽ። ይሄ የሚያናድድ ነገር አይደለም እና አትናደጂ ትያለሽ። እሺ አሁን እኮ ይሄ አትናደጂ አሁንም ቢሆን አትናደጂ አረፈ ደግሞ እኮ ታይሙ ገና ነው እንዴ? እሺ አሁን እንሄዳለን ወይስ አንሄድ? እኔ አልሄድም አንቺ ብቻሽን ሂጂ በቃ ኖርማል እኮ ነው ችግር አለ። አልሄድም ያልሽበት ምክንያት ምንድን ነው? ንገሪ ማልሄድበት ምክንያት በቃ ስለማልሄድ ነው። እኔ አልፈልኩም። አልፈለግሽም? ይሄ ነው ምክንያትሽ? ካልፈለግሽ ከቤት ከመነሳቴ በፊት እሺ እየወጣው ነው ታክሲ ሊዝ ነው ብዬ ደውዬልሻለሁ። በዛን ሰዓት አይ አልሄድም ዛሬ ቀርቻለሁ አትይኝም ነው? ግን በቃ አሁን ቆይ አራትና ለጂ ሲስተር አይደለም ቆይ አዳምጪኛ መጀመሪያ አትናደጂ ቶሎ እንዳታረጂ ከኔ በፊት አይዞሽ ገለቴ አለሽ። አያስቅም ቃል እኮ አይደለም አያስቅም ቲጂ አያስቅም እንደሰፈልገሽ ከሆነ አያስቅም። እሺ እኮ እንሄዳለን ግን ማለት ማታ 1 ሰዓት 2 ሰዓት ይቻላል? 1 ሰዓት 2 ሰዓት ብንሄድ ምን ችግር አለ? ምን ቤት አንገባም እዛው ነው የምናድረው? አልጋ ምናምን አዘጋጅተሻል? አይ አልጋ ምናምን ማዘጋጅታችኋል እዛ እራት ምናምን አይደለም እኮ አይ የመቅረት አይዲያውንም ስታመጪ እዛ ያስተካከልሽው ነገር ካለ ንገሪኝ። አይደለም እንዲህ አይነት ነገሮችን አስተካክያለሁ በይኝ በቃ ልክ 1 ሰዓት ምናምን ቆይ አዳምጪኛ መቅዲ ልክ 1 ሰዓት ሲሆን እንሄድና ያለኝ ሰው ከዛ 1 ሰዓት ሲሆን እንሄድና ከዛ በኋላ ደግሞ ምን ቀን ነው ካንቺ ጋር እኔ ጓደኛዬ ሆንኩት? ምን ቀን ነው ያገኘውሽ አንቺ እንደዚህ ደረጃ? ኧረ ቲጂ በቃ ምን አጨቃጨቅ ሲጀመር ካንቺ ጋር እኔ መጨቃጨቅም እኮ አያስፈልገኝም። ቆይ ማሪ ቆይ አንቺ ኧረ አዳምጪ ስሚ መቅዲ ቤተሰቦቼ በቃ የምር
የምር ጥላኝ ሄደች። በቃ እግዚአብሔርን በጣም እየተናደደችብኝ ምንም ማድረግ ይችላል። እግዚአብሔርን እኔ ማለት እንደዚህ ትሄዳለች ብዬ አላሰብኩም፣ ግን ለማናደድ ነው። በቃ ኦሬዲ ትንሽ ታበሳጫት ምናምን ነገር ትመለሳለች። ከዛ በኋላ እናወራታለን ምናምን ማለት እሄዳለሁ እላታለሁ ብዬ ነበር ያሰብኩት። ደግሞ እኔም ካፌ አምልጦኝ ማርያምን አላልኩም። በጣም ተበሳጨችብኝ። እንዴት እንደሆነ አላውቅም ማለት ብቻ ማለት እኔ እኮ እንደዚህ እኔ አልተናደደች አላሰብኩም። እንዴት እንደሆነ አላውቅም። አሁን እንዴት እንደምንታረቅም አሁን የምር እግዚአብሔርን በጣም ተናዳብኝ ነው ሄደችው። እሺ የምር ተናዳብኛለች ማለት አሁን እዚህ ዩቲዩብ ሰርተን ምናምን አምሽተን ምናምን እንሄዳለን ብዬ ነበር ያሰብኩት። ማለት የማይቀርበት ፕሮግራም ላይ ነበረ። ለዛም ነው የተበሳጨችው እና ደግሞ በዛ ላይ ልቧ ላይ ተንጥዬ በቃ ልቧ ላይ ቆሜ ነው የመጣችው እና ለዛም ነው መሰለኝ የደበራት። በጣም ተናደደብኛለች። እግዚአብሔርን በጣም የተናደደችብኝ ብቻ ነው ያላቀሙ ነው ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገዛኝም እኔ መቾታኝ ያልሆንኩትን እንደሆን ታስጨንቂኝ ባክሽ 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 ተይኝ በመንፈቀ ሌሊት እንቅልፌን አጥቼ ትራሴን አቅፌ ስጨነቅ ስጠበብ አይተሽኛል ወይ? እሺ ይሄም ይቅር ባውራ ጎዳናው ላይ ብቻዬን ስናገር ሰምተሽኛል ወይ? ታዲያ ለምንድነው እንዲህ የራቅሽኝ? አይን ላፈር ብለሽ አሊ ያልሽኝ ገና ከሩቅ ሳይሽ የገላመጥሽኝ ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገዛኝም እኔ መቾታኝ ያልሆንኩትን እንደሆን ታስጨንቂኝ ባክሽ 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 ተይኝ ኦሆ የአይኔ አበባ ነሽ ኦሆ የምወድሽ